በህይወት ውስጥ ትልቁን ለውጥ የሚፈጥሩት ትናንሽ ነገሮች ናቸው። ዝሆን ገጭቶት የሞተ ሰው ታውቃላችሁ? አታውቁም። በትንሿ የወባ ትንኝ ግን ተነክሶ የሞተ ብዙ ነው። የሚያስቆም ደክሞሃል፣ በቂ እንቅልፍ አላገኘህም፣ በቂ ኤነርጂ የለህም፣ በቂ ሰዓት የለህም። ያኑ እያስቆም ያለው ነገር አሁን ላይ ወይስ በቂ ገንዘብ የለህም? ምክንያቶች እነዚህ ነገሮች ብቻ ናቸው? ወይም እያስቆም ያለው ነገር አንተን ራስን? አደርገዋለሁ ያልከውን ሳታደርግ ቀጣዩን ቀናት ጀምር። አለዛ ከነገ ላይ እየሰረክ ነው። ስንፍናን ማሸነፍ የምትችለው በየቀኑ ካንተ የሚጠበቀውን ሁሉ በማድረግ ነው። ግድ የለሽ አትሁን። የሚጠቅምህን ነገር በኋላ አደርገዋለሁ፣ ነገ ጨርሰዋለሁ አትበል። ጎርፍ ሲወስድህ እያሳሳቀ ነው። ስንፍና በአንድ ቀን ከሰው በታች አያደርግህም። በየቀኑ የምታደርጋቸው ትናንሽ የስንፍና ውሳኔዎች ግን ተጠራቅመው ነገ ዋጋ ያስከፍሉሃል። ምኞት ከግብ አያደርስም። የተመኘኸውን ነገር ለማግኘት ግዴታ ሰበብህን ትተህ እንቅስቃሴ ማድረግ ይኖርብሃል። ጥረቶችን ማድረግ ይኖርብሃል። ዓላማክ ማለት ነው ቤት ድረስ መጥቶ አያንኳኳልህም። ለመሆን የምትፈልግበት ቦታ ለመድረስ መታገል አለብህ። እንቅስቃሴ ማድረግ አለብህ። እንቅፋቶችን በሙሉ በአግባቡ ማለፍ መዝለል አለብህ። ምንም ምክንያት ማብዛት አያስፈልግም። ከዛ ገቢህን ስታየው ያንስብሃል። ይሄ እኮ አይገባኝም ትላለህ። ስራህን ስታየው ውጤት አልባ ልፋት፣ በምድር ለመደሰት አልታደልኩም ማለት ነው ትላለህ። ሕይወት አድካሚ ትሆናለች። እንዲህ አድርጎ ሕይወትህን የሚያበላሸው ለነገ የምታሳድረው ሥራ ምንም ችግር የለውም ብለህ የተውካት ትንሿ ልማድ የማይረቡ ትናንሽ ውሳኔዎች ናቸው። ላስታውስ፣ ምክንያቶች ልክ አይደሉም። ግራ የተጋቡ ሰውን ተስፋ የሚያስቆርጡ ትልቅ ውሸቶች ናቸው። እና እነዛን ውሸቶች እንዴት ማስቆም ትችላለህ? ውሸቶችን የምታስቆመው በእውነት ነው። እናም እውነታው ሰዓት አለ፣ ችሎታ አለ፣ ዕውቀት አለ፣ ጤና አለ፣ ቤተሰብ አለ፣ ድጋፍ አለ፣ ጉልበት አለ። እናም ዲሲፕሊን አለ ለመለወጥ ለመቀየር። ያ ነገር በራሱ ጊዜ ወደ አንተ አይመጣም። እግሮችን አይከተልም፣ መቶ በሮችን አያንኳኳም። ግን ከፈለግከው ምንድነው የምትጠብቀው? ሂድና የራስህ አድርገው። አውቃለሁ ቀላል አይደለም፣ አስቸጋሪ ነው፣ ውስብስብ ነው። ግን መጨረሻው ስኬት ነው። መጨረሻው የላበ ጠብታ ነው። ሰነፍ አትሁን፣ ግድ የለሽ አትሁን። ትንሹ ጥረት ነው ትልቁን ውጤት የሚያመጣው። ምንም ነገር ደግሞ የሚያስቸግርህ እስክትጀምረው ድረስ ነው። ብዙ ጊዜ ራስን ለመለወጥ ስትነሳ መጀመሪያ አካባቢ የሚገጥምህን ስንፍና እና መሰልቸት ካሸነፍከው በቃ የምትፈልገውን ሁሉ ከማግኘት የሚያቆምህ ነገር የለም። በፍጹም ተስፋ እንዳትቆርጥ። ቻንስ አሁን ነው። ዓላማ አንድ ነው። አፍታክ ሞመንትክ አሁን ነው። ሰዓት አሁን ነው። እድል ይሄ ነው። ስለዚህ ምክንያት አታብዛ። አንተ ጡንቻ እንድታወጣ ማንም ሰው መጥቶ ስፖርት አይሰራልህም። መለወጥ ትፈልጋለህ ግን አትጀምርም። ስለዚህ ሰበቦች ገለውሃል ማለት ነው። አቁመውሃል ማለት ነው። ሰዓትህ ነው ወንድሜ፣ አፍታክ ነው። ነገ የሚባል ነገር የለም። አሁኑን ሁሉም ነገር ተወጣው፣ ዛሬውኑ ተወጣው፣ ዛሬውኑ ጀምር። እስከ ነገ አትጠብቅ። ህልም ነው እንዲኖርህ ከፈለክ ሞራልን ስጠው፣ እንዲፈጠር አድርግ። ምክንያቶችን አትስማ፣ ምክንያቶችን መስማት አቁም። ምክንያቶች ሰበቦች ህልምን፣ ዓላማን፣ ፐርፐዝን እየገደሉት ነው። አይምሮን ዳሜጅ እያደረጉት ነው። ህይወትን እያመሰቃቀሉት ነው። ሱስ እንድትጀምር እያደረጉ ነው። አስተሳሰብን እየገደሉት ነው። መጥፎ ሱሶችን እንድትጀምር እያደረጉ ነው። ሰበቦችን የማትገላቸው ከሆነ ሰበቦችን የማታስወግዳቸው ከሆነ መቼም ቢሆን ህይወት አይለወጥም። መቼም ቢሆን አስተሳሰብ አያድግም። ሰበብ ምክንያት ማለት ነው። ሁሌም ነገ እንድትል ያደርጋል። ሁሌም ከሳምንት በኋላ እንድትል ያደርጋል። ስለዚህ ሰበቦችን ልትቀብራቸው ይገባል። ሰበቦችን ልታቆማቸው ይገባል። ራስን ማግኘት ከፈለግ፣ ህልምን ማግኘት ከፈለግ፣ ፐርፐዝን ማግኘት ከፈለግ፣ ስለዚህ ወንድሜ ሰበቦችን አቆመ ማለት ነው የራስን እርምጃ ልትወስድ ይገባል። ያኔ ነው ስኬታማ የምትሆነው። ግን በፍጹም በሰበብ ምክንያት ተስፋ እንዳትቆርጥ። ኖ ኤክስኪውዝ